ሶ ጋይስ የሲሪየሳችን የመጀመሪያው ቪዲዮ የሚሆነው ይሄ ነው ማለት ነው። ሶ ታይትል ላይ እንዳያችሁት አዲሱ ፕሮፊርማችን እና የገዛሁት አካውንት ይኖራል። ከዛ በተጨማሪ ደግሞ ስለ ሲሪየሳችን አንዳንድ ዲቴሎች ምነግራችሁ ይሆናል ማለት ነው። ሶ ከዛ በፊት ግን እዚህ ቪዲዮ ላይ ፕሮፊርሙን ማሳያችሁ ለኤዱኬሽን ፐርፐዝ እና ራሴ የሚጠቀማቸውን ነገሮች ሪኮመንድ ለማድረግ ያክል ነው እንጂ ምንም ነገር እንድገዙ አድቫይስ እያረኳችሁ አይደለም። ምንም ነገር ኢንቨስት እንድታረጉ አድቫይስ እያረኳችሁ አይደለም። ሶ ሁሉም ነገር በራሳችሁ የሆነ ነገር ነው ማለት ነው። ሶ ይሄንን ካልን አዲሱ ሲሪየሳችን የሚሆነው ይሄንን 2 ወር የምንዘጋጅ ከሆነ ማለት ኦልሞስት ተማሪ መሆናችሁ ምንም መሆናችሁ ይሄን 2 ወር ሀስል የምታደርጉ ከሆነና ገንዘብ የምንሰበስብ ከሆነ ዜን ሲሪየሱ ምንድነው የሚሆነው 2019ን ሙሉ አመቱን ሎጊን አድርጎ ከዛ $10,000 በአመቱ መጨረሻ መስራት ማለት ነው። ሶ ሙሉ ሲሪየሳችን እንደዛ የሚሆነው ሲሪየሱ የሚያልቀው $10,000 በምንሰራበት ሰዓት ነው። ቀድመን ከሰራን እሰየው፣ ፌል ካደረግን ሙሉ አመቱን ማለት ሳንሰራው ካለቀ አመቱ ችግር የለውም እንደገና በአዲስ እንጀምራለን ማለት ነው። ግን አዲሱ ሲሪየስ የሚሆነው በዛ መንገድ ነው ማለት ነው። ስለዚህ ኢቨን እኔ አሁን እዚህ ሲሪየስ ላይ የመጀመሪያው ስቴፕ የሚሆነው ፈንድ አካውንት መግዛት ነው። ይሄን ፈንድ አካውንት ገዝቻለሁ፣ እሱንም ማሳያችሁ ይሆናል። ግን በእርግጥ እኔ 25,000 አካውንት ብገዛ እናንተ ያንን ያክል መግዛት የማትችሉ ከሆነ 5,000 ምናምን ገዝታችሁ አብራችሁ ትሬድ እያደረጋችሁ ኮንቲኒው ማድረግ እንችላለን። ከዛም በኋላ በየሳምንቱ ትሬድ ካፕ እና አንዳንድ ነገሮች ይኖራሉ። ከዛ ኢቨን ሁላችንም አንድ ላይ ሆነ መወያየት ባንችል እንኳ የኔ ቪዲዮ እያያችሁ ዜን ከራሳችሁ ጋር አንድ ላይ እያደረጋችሁ ሲሪየሱን አንድ ላይ መሄድ እንችላለን። ሶ ሙሉ አመቱን እንደዚህ አይነት ቻሌንጆችም ለማድረግ አስቤያለሁ። ሶ ሲሪየሱ በዛ መሰረት ነው የሚሆነው ማለት ነው። ስለዚህ ይሄንን 2 ወር ሀስል ስናደርግ እንቆያለን። ከዛ ዩቲዩብን ሞኔታይዝ ለማድረግ እሞክራለሁ በቻልኩት አቅም። ሶ እሱንም ሰፖርት ለማድረግ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ቪዲዮ ሰፖርት አድርጉ። ከዛ ውጭ ደግሞ ኖቲፊኬሽን ኦን አድርጉ። ሶ ቪዲዮ ፖስት ባደረኩኝ ቁጥር ወዲያው እንዲደርሳችሁ ማለት ነው። በእርግጥ አሁን ላይ በዚህ ቀን ብዬ ያሰብኳቸው ቀን ፖስት ለማድረግ ያሰብኳቸው ቀኖች የሉ። ስለዚህ ራንደም ዴይ ፖስት ስለማድረጋቸው ኖቲፊኬሽን ኦን አድርጋችሁ ፖስት ሲደረግ ሪኮመንድ እንዲያደርጋችሁ ማለት ነው። ሶ ሲሪየሳችን ይሄን ያክል ኤክስፕሌን ካረኩኝ ስለ ፕሮፊርሙ ትንሽ ነገር ልባላችሁ ማለት ነው። ሶ ፕሮፊርሙ ጎትፈንድ ትሬደር ነው እንዳያችሁት። በእርግጥ ብዙዎቻችሁ አካውንት ላይ ኖራችሁ ይችላል፣ ላታውቁትም ትችላላችሁ። የሆነ ሰዓት ጊቫዌይ አዘጋጅተው ነበር። ሶ በዛ ጊቫዌይ ምክንያት ብዙ ኢትዮጵያን ነበር የተቀበሉ እና ብዙ ኢትዮጵያን ሲቀበሉ ኢትዮጵያን ከፕሮፊርማቸው ባን አድርጓት ማለት ነው። እና ባን ተደርጋ ብዙ ቆይቶ ነበር። አይ ሚን ከ2 ወር ወይም ከ3 ወር በፊት መሰለኝ ሪስትሪክሽኑ የተነሳው። ሶ በቅርቡ ነው የተመለሱት ማለት ኢትዮጵያን የፈቀዱላት። ሶ ብዙዎቻችሁ አካውንት ይኖራችኋል ብዬ አላስብም። ስለዚህ በባለፈው እንደነገርኳችሁ እኔ ጀስት ሜንቶርሺፕ ምንም አይነት ነገር ስለሌለኝ ጀስት ይሄ ዩቲዩብ እና ትሬዱ ብቻ ነው። ስለዚህ ሊንክ ዲስክሪፕሽን ላይ ያለ ያንን እየነካችሁ ሬጂስተር አድርጉ። ኢቭን አካውንት ባገዙ እንኳን ሬጂስተር ሊንኩን እየነካችሁ ብታደርጉ በደንብ ለኔ ሰፖርት ይሆነኛል። ስለዚህ ለምታደርጉልኝ ነገር በሙሉ አመሰግናለሁ። ከዛ በተጨማሪ ደግሞ አካውንት ከዚህ በፊት ከነበራችሁ ፕሮፊርሙን የምታውቁ ከሆነ ማለት ነው ባን ተደርጎ ሳለ እንትኑ ይሄ አካውንታችሁ ምናምን አሁን ስገዙበት ላይሰራ ይችላል ምናልባት። ሶ ያንን ነገር ፊክስ ለማድረግ አዲስ አካውንት ክሬት ብታደርጉ መክራችኋለሁ። በእርግጥ ኪዋይሲ ምናምን አካውንት ፓስ አድርጋችሁ ከዚህ በፊት ኪዋይሲ ምናምን ጨርሳችሁ ከሆነ ችግር የለውም። ዝም ብላችሁ አካውንት ክሬት አድርጋችሁ ከዚህ በፊት አካውንት ገዝታችሁበት የማታውቁ ከሆነ አዲስ ክሬት ብታደርጉ ሪኮመንድ አድርጋችኋለሁ። ጀስት አንዳንድ ችግሮችን ለማስወገድ ማለት ነው። ይሄኛው ማድረግ እየተቻለ በሌላ ስህተት ምክንያት አካውንት ሉዝ እንዳታደርጉ ማለት ነው። ስለዚህ ሊንኩ ዲስክሪፕሽን ላይ ያለ፣ ሁላችሁም ያንን እየነካችሁ ሬጂስተር አድርጉ። አካውንት ስገዙም በዛ መሰረት ሂዱ። ይህንን ካረጋችሁልኝ በደንብ ሳፖርት ቻናልን ታደርጉልኛላችሁ። ስለ ጎትፈንድ ትሬደር አንዳንድ ነገሮችን ልበላችሁ። ጎትፈንድ ትሬደር ኦልሞስት እንደ ፈንድ ኔክስት ብዙ ፊቸር ያለው ፕሮፊርም ነው። በእርግጥ አሁን ላይ ፕሮፊርሙን በደንብ ሳሞግሰው ምናምን ይሄ ዲል ስላደረጉ ነው ምናምን ብላችሁ ልታስቡ ትችላላችሁ። ግን ያ ብቻ አይደለም። በባለፈው ቪዲዮም ነግሬያችኋለሁ። ሉዜን ሳልደብቃችሁ የፕሮፊርም ሂድን ሩል ወይ ስለተከፈለኝ ወይም ዲል ስላደረኩኝ ልደብቃችሁ አልችልም። እግዚአብሔርን በዚህ እንዳታስቡ፣ ችግር የለውም። ሶ ዲሉ መቅረት ይችላል። ሁሉንም ነገር በግልጽ ነው ማሳያችሁ። በዛ ነገር ማሰብ አይጠበቅባችሁ። ሶ ፕሮፊርሙ ላይ ብዙ አይነት አካውንቶች አሉ። ከ1 ስቴፕ 2 ስቴፕ 3 ስቴፕ እስከ ኢንስታንት አካውንት ማለት ነው። ሶ ኢንስታንት
እኔ ያን ያክል ኢንተረስትድ የሆኑበት አካውንት አይደለም፣ ግን ኢንስታንት $1 ምናምን እየሸጡ ነው። ዋንኪው ምናምን የሚባል ወሬ አለ። ስለሱ በቀጣይ ፕሮፊርም ሙሉ ሪቪውን ባደርግላችሁ ይሻላል። በቀጣይ ቪዲዮችን አረብ ወደ ማታ ፖስት አደርግላችኋለሁ ሙሉ ፕሮፊርሙን ሪቪው ማለት ነው። እናንተም ስለ ፕሮፊርሙ ሁሉንም ነገር አውቃችሁ አካውንት ትገዛላችሁ ማለት ነው። እዚህ ላይ ከፈለጋችሁ ሪጅስተር አድርጋችሁ መቆየት ትችላላችሁ ማለት ነው። ሊንክ ዲስክሪፕሽን ላይ አለ። እኔ የገዛሁት ስቴፕ አካውንት 25K ነው። 25K አካውንት ገዝቻለሁ። ግን ደስ የሚለው ምንድን ነው የገዛችሁበት የከፈላችሁ ብር እንደ ፈንድ ኔክስት ይመለሳል ማለት ነው። ሙሉ በሙሉ አሁን እዚህ ጋር 25K አካውንት ለመግዛት ያወጣሁት 95 በእርግጥ ዲስካውንት ስላለ ነው እንደዚህ ሆነው። ፈርስት ታይም ፐርቼዝ ልታደርጉ ከሆነ እዚህ ጋር እንዳያችሁት ዲስካውንት ኮድ አላቸው። ፈርስት ታይም ክላይንት ስትሆኑ 50% ኦፍ ነው ያለ። ስለዚህ በ50% ኦፍ ማለት 25K አካውንቱን $17 ብቻ ትገዙታላችሁ ማለት ነው። ከማብን ራሱ ያነሰ። ይህንን ኦፈር መጠቀም ትችላላችሁ። 17 በደንብ ርካሽ ነው ብዬ አስባለሁ። አሁን ፕሮፊርም ኢንዱስትሪው ላይ ካያችሁት ማብን ነው ርካሽ የምንለው። ማብን ደግሞ አይ ቲንክ $20 ወይም $22 መሰለኝ የሚሸጠው 5K አካውንቱ ማለት ነው። በእርግጣውን ማብን ተበላሽተዋል። አዳዲስ ሩል አመጣዋል። ፕሮፊቴብል ዴይ ምናምን የሚል ነገር እና በእነሱ ምክንያቶች ጀስተርን ኦፍ እያደረጉት ነው፣ እያበላሹት ነው። በእርግጥ ለእኔ አልተመቹኝም፣ ለሌሎች ተመችቷችሁ ሊሆን ይችላል፣ አላውቅም። የኔን ሀሳብ ነው እዚህ ቪዲዮ ላይ ሪፍሌክት እያደረኩ ያለሁት። 5K አካውንቱን $17 ማግኘት ማለት እኔ አይ ቲንክ በደንብ ጥሩ ዲል ነው ብዬ አስባለሁ። ከዛ ደግሞ ሪፈንደብል ነው እየከፈላችሁ ታማውን ፓስ አድርጋችሁ ፔይአውት የምጠይቁ ከሆነ ማለት ነው። ይህንን አካውንት ገዝታችሁ ሲሪየሱን አብራችሁ ኪፓፕ ማድረግ ትችላላችሁ ብዬ አስባለሁ። ከዚህ በተጨማሪ ደግሞ ይሄ ማክሲመም ሉሳቸው 8% አይደለም 10% ነው። ምንም ገንዘብ ጭማሪ ሳይኖረው 10% ነው። ማክሲመም ዴሊ ሉዛቸው ብቻ 4% ነው፣ 5% አይሆንም። ይቺ ብቻ ነው። ግን ዴሊ ድሮዳውን 4% ብዙ ነው። መቼም አንድ ሰው በቀን ከ2% በላይ ሪስክ ማክሲመም 2% በላይ ሪስክ ሊያደርግ ስለሚችል አሪፍ ነው ብዬ አስባለሁ። ማክሲመም ዴሊ ሉዝ ሪቬንጅ ትሬድ ልታደርጉ ካልሆነ ያን ያክል ትልቅ እንዲሆን የምትፈልጉት ዳዝንት ማተር። ማክሲመም ሎስ 10% ከሆነ በቂ ነው ብዬ አስባለሁ። እኔ የገዛውን አካውንት ላሳያችሁና ቪዲዮችን መገባድ። እኔ የገዛሁት አካውንት የ25K አካውንት ነው። እሱንም ለማሳየት ያክል 25K አካውንት ጀስት ፌዝ 1 ላይ ነው። እስካሁን ምንም ነገር ትሬድ አልወሰድኩበትም። የተገዛው ራሱ ጁን 28 ነው፣ ከ3 ቀን ምናምን በፊት ማለት ነው። ዴሊ ድሮዳውኑ 1000 ነው። ማክሲመም ድሮዳውኑ 2500 ነው። ፕሮፊት ታርጌት 8% ነው ማለት ነው ፌዝ 1 ላይ። በዛ መሰረት ነው የምንቀጥል። አካውንቱን ትሬድ ማድረግ የሚጀምረው አይ ቲንክ የሚቀጥለው ሳምንት ሰኞ ነው። በዚህ ሳምንት ስለ ፕሮፊርሙ ሪቪው አድርጌ ፖስት አደርግላችኋለሁ። ከዛ እናንተም እንግዲህ ከተመቻችሁ ኪፓፕ ማድረግ ትችላላችሁ። የማይመቻችሁ ከሆነ ሌላ ፕሮፊርም ላይ ከስታችሁ ሲሪየሱን ጆይ ማድረግ ትችላላችሁ ማለት ነው። በዛ መሰረት አዲሱን ሲሪየሳችን የምንቀጥል ይሆናል ብዬ ተስፋ አድርጋለሁ። ዲስ ዊክ አረብ ድጋሚ እስክንገናኝ ሲ ዩ ቴንክ ዩ